ሰላም ሰላም የዩቲዩብ ቤተሰብ ተከታታዮቼ እንደምን ሰንብታችኋል? ይህ የኢትዮ ማትሪክ አካዳሚ የዩቲዩብ ቻናል ነው። ቪዲዮውን ከመጀመራችን በፊት ሁልጊዜ እንደምናደርገው ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንደዚሁ ደግሞ ለሌሎች ተማሪዎች እንዲዳረስ ሼር ኤንድ ላይክ በማድረግ ቪዲዮውን እንድትጀምሩ ስል በአክብሮት እጠይቃለሁኝ። በዛሬው ቪዲዮአችን የምንማማረው ወይም የምንመለከተው ርዕስ የሚሆነው እንግዲህ ማትማቲክስ ግሬድ 9 ቻፕተር 1 ፓርት 1ን ይሆናል ማለት ነው። በአዲሱ ካሪኩለም ግልጽ በሆነ መንገድ እንማማራለን ማለት ነው። ወደ ቪዲዮአችን እንሂድ። እዚህ ጋር ዛሬ የምንመለከተው ዩኒፋርም ፕራይም ነው ወይም ደግሞ ቅድመ ምዕራፍ ተብሎ ተቀምጦላችኋል። ፈርዘር ኦን ሴትስ ነው፣ ስለ ሴት አጠቃላይ ስለ ሴት ነው። ሴትን እንዴት መገንዘብ እንዳለባችሁ ወይም ደግሞ መገንዘብ እንዳለባችሁ ስለተፈለገ ነው እዚህ ጋር ዩኒፋርም ፕራይም ተደርጎ የመጣላችሁ ማለት ነው። በውስጡ 4 የሚሆኑ ሰብታይትሎች አሉ። ሁለት አድርጌ ነው የሰራሁላችሁ። 1 እና 1.1 እና 1.2ን አሁን እንደዚሁም ቀጣይ ባለው ደግሞ ቪዲዮ እንደዚሁ ሁለቱን እለቅላችኋለሁ ማለት ነው። እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉኝ እጠይቃለሁኝ። እስካሁን ፈርዘር ኦን ሴትስ አንድ ጊዜ የምሰጣችሁ ቲፕ አለች። ያቺ ቲፕ ምንድን ናት? ለርኒንግ አውትካም ይህ ምዕራፍ ልትማሩበት የተፈለገበት ዓላማ ወይም ደግሞ ተምራችሁ ካበቃችሁ በኋላ ልታብራሩት የሚገባው ፖይንት ነው ማለት ነው። ለምሳሌ ይቺን አንዷን እንመልከት። ኤክስፕሌን ፋክት አባውት ሴት፣ ስለ ሴት ጀነራል የሆነ ኤክስፕላኔሽን መስጠት አለባችሁ ማለት ነው። መስጠት አለባችሁ። ይሄ ምዕራፍ አንድ ኦብጀክቲቭ ነው፣ የተዘጋጀበት ዓላማ ነው ማለት ነው። ስለዚህ እነዚህ የተቀሩትን ማንበባችሁ ምዕራፉ ሲያልቅ ምንም ሳትዋሹ ራሳችሁን እነዚህን ነገሮች ኤክስፕሌን ማድረግ ከቻላችሁ ለክላስ ፈተና ይቅርና ለማትሪክ ራሱ ምንም የሚያስቸግራችሁ ነገር አይኖርም ማለት ነው። ይሄ ላይ በዚህ ሰብጀክት ላይ ሳይሆን በሌሎቹም ላይ ብትጠቀሙት ውጤታማ ትሆናላችሁ ብዬ እገምታለሁ። ሌትስ ጎ ዲስክሪፕሽን ኦፍ ዘ ኮንሴፕት ኦፍ ሴት 1.1 እንግዲህ ሴትን ምን ማለት ነው የሚለውን የምናይ ይሆናል። ስለዚህ ሴት ብሎ ማለት ምን ማለት ነው? ሴት ብሎ ማለት a set is a collection of well defined object or element። ያ ማለት ምን ማለት ነው? when we say a set is well defined, when we mean that given an object we are able to determine ማለት ነው። እኛ ልንገልጸው ሊገለጽ የሚችል ልንረዳው የምንችለው ርዕስ ወይም ደግሞ ስብስብ ማለት ነው። የዛን ስብስብ ምን ብለን እንጠራዋለን? ሴት ብለን እንጠራዋለን። ሊገለጽ የሚችል ዲፋይንድ ሊደረግ የሚችል ኦብጀክት ወይም ደግሞ ኤለመንት ስብስብ ምን ብለን እንጠራዋለን? ሴት ብለን እንጠራዋለን ማለት ነው። ይላል ሴት አር ዩዥዋሊ ዲኖትድ ባይ ካፒታል ሌተርስ። እንደ አጠቃላይ በካፒታል ሌተር ነው እዚህ ጋር እንደጻፍላችሁ በካፒታል ሌተር ነው ሴቶችን የሴቱን ስያሜ የምንሰጠው በካፒታል ሌተር ነው። እንደዚሁም the elements of a set are represented by small letter። በስሞል ሌተር ደግሞ ስብስቦቹ ሜምበሮቹ ውስጥ ያሉትን አባላቶችን እንደዚሁ ምንድነው በስሞል ሌተር ሪፕሬዘንት እናደርጋለን ማለት ነው። ስለዚህ አሁን ለምሳሌ መለየት ስንፈልግ ኢፍ ስሞል ሌተር ኤ ይላል እዚህ ጋር is an element of a set of A when we say A belongs to A ወይም ደግሞ ስሞል ሌተር ኤ an element of A የሚለውን ለመግለጽ አንድ የግሪክ ሲምቦል አለች። እሷ ምንድነች? ኢ የምትመስሏ ሲምቦል ምንድነው ዲኖት የምታደርገው ቢሎንግስ ቱ ወይም ደግሞ ኤለመንት መሆኑን ለመግለጽ ለማመልከት የምንጠቀምባት ኤለመንት ሳይን ናት ማለት ነው። ስለዚህ አሁን ለምሳሌ ስሞል ሌተር ኤዋ ይሄኛው ኤ ኤለመንት ናት አባል ናት ለማለት ስትፈልግ በዚህ መልክ እንጽፋለን ነው። አባል አለመሆኑን ለመግለጽ ከፈለግን ደግሞ ይቻላችሁ እዚህ ሰረዝ ማድረግ ነው ማለት ነው። ሰረዝ ማድረግ ነው ማለት ነው። ኤግዛምፕል አለ እዚህ ጋር የተሰጠ አንድ ሴት የሆነና ሴት ያልሆነን አንድና ሁለትን አይተን ሶስትን ራሳችሁ ቀላልም ስለሆነ ታዩታላችሁ። ኤ ዋን ምን ይላል? ዘ ሴት ኦፍ ስቱደንት ኢን ዩር ክላስ በክላስ ውስጥ በእናንተ ክላስ ውስጥ ያለ የተማሪዎች ስብስብ ማለት ነው። ስለዚህ የተማሪዎች ስብስብ ብሎ ማለት ዌል ዲፋይንድ ነው፣ ግልጽ የሆነ ነገር ነው።
ተማሪዎች ስብስብ አለማስ ከበደ ብላችሁ መግለጽ የሚችሉት ነገር ስለሆነ ማለት ነው። ይሄን ስለዚህ ምን ብለን እንጠራዋለን? ዌል ዲፋይንድ ስለሆነ ሴት ብለን እንጠራዋለን። ሁለተኛው ደግሞ ሴት አይደለም ይላል እንግዲህ ዌል ዲፋይንድ አይደለም ይላል። ስለዚህ ምክንያቱም ኮሌክሽን ኦፍ ሃንድሰም ቦይ ኢን ዩር ስኩል በክላሳችሁ ውስጥ ያሉ ወይም ደግሞ ትምህርት ቤቶች ያሉ ቆንጆ ወንዶች ይላል። ስለዚህ ቆንጆ ይሁኑ አልሆኑ ዲፋይንድ ማድረግ በጣም ዲፊካልት ነው ወይም ግልጽ አይደለም። ምክንያቱም አሁን ለምሳሌ አንዱ የተመቸው ውበት አንዱ ላይ መቸው ይችላል። የአንዱ የውበት መስፈርት ከአንዱ ጋር መስፈርት ሊጋጭ ይችላል። ስለዚህ ግልጽ የሆነ ነው ለማለት ያስቸግራል፣ ዲፊካልት ነው። ስለዚህ ይሄ ሴት አንለው፣ ምክንያቱም ይሄ የተሰጠው ኤለመንቶቹ ምለው ዌል ዲፋይንድ አይደሉም፣ በስነ ስርዓቱ የተገለጹ ነገሮች ስላልሆኑ ማለት ነው። እዚህ ጋር ኤክሰርሳይዝ አለ፣ እነሱን አይታችሁ ያልገባችሁ ነገር ካለ በኮሜንት ሴክሽን ያሳውቁኝ። ግልጽ የሆነ ማብራሪያ እሰራላችኋለሁ በቀጣይ ቪዲዮ ማለት ነው። እዚህ ጋር ደግሞ ምን ሴት ዲስክሪፕሽን፣ ሴትን እንዴት ነው ዲስክራይብ የምናደርገው የምንገልጽባቸው መንገዶች the way that we describe ሴት ማለት ነው። ሴትን ዲስክራይብ የምናደርግበት መንገድ ማለት ነው። ወደ 4 መንገዶች ተጠቅሰዋል። የመጀመሪያው ምንድነው? ቨርባል ሜትድ ኦር ስቴትመንት ሜትድ ነው፣ ፎርም ነው። ይሄ ፎርም ምንድነው? ቨርባል ነው እንደምትረዱት፣ በስቴትመንት ፎርም በአረፍተ ነገር ስንገልጽ ማለት ነው። in this method the well defined description of the element of the set is written in English statement or in English word ማለት ነው። in English statement ወይም ደግሞ በእንግሊዝ ስቴትመንት፣ እኛ በአማርኛም ይሆናል ዞሮ ያው እዚህ በእንግሊዝኛ ስለተባለ ነው እንጂ በቃል ከተጻፈ ነው አለቀ። ለምሳሌ በቃል ሲባል እዚያ ጋር ቀደም እንዳልኩ ምንድን ይሆናል ማለት ነው? ኮሌክሽን ኦፍ ስቱደንት፣ ኮሌክሽን ኦፍ ክላስሜት ሊሆን ይችላል። ኮሌክሽን ኦፍ ፊሜል ስቱደንት ኢን ዩር ክላስሩም ሊሆን ይችላል። በአረፍተ ነገር ስንጽፍ ሴት ኦፍ ኦል ኢቭን ናቹራል ነምበር ለዛንቲ ሊሆን ይችላል። አረፍተ ነገር ስንጽፋቸው እነዚህ ምንድናቸው ማለት ነው? ምንድናቸው ማለት ነው? እንግዲህ ቨርባል ሜትድ ወይም ደግሞ ስቴትመንት ሜትድ እንለዋለን ማለት ነው። ሁለተኛው ኮምፕሊት ሊስቲንግ ሜትድ ነው። ኮምፕሊት ሊስቲንግ ሜትድ ወይም ደግሞ ሮስተር ሜትድ ማለት ልንገልጸው የፈለግነውን ኤለመንት ሜምበር ሙሉ ለሙሉ መግለጽ ማለት ነው። ያ ማለት ነው in this method all the elements of the sets are completely listed እንዳጠቃላይ መዘርዘር አለባቸው። separated by commas and enclosed within brace ስንከፍትም ስንዘጋም በብሬስ ልንዘጋው ይገባል ማለት ነው። ስለዚህ ይህን ኮምፕሊት ሊስቲንግ ሜትድ ዘርዝረን የምንጨርሰው ለምሳሌ እዚህ ጋር የተገለጹት አለ አይደለ 2 4 6 ኦል ኢቭን ፖዚቲቭ ኢንቲጀር ለዛን 7 ስንባል እንዳጠቃላይ ሁሉም 2 4 6 ኢቭን ነምበር ከ7 በታች ያለው ሁሉንም እነዚያን መግለጽ ወይም መዘርዘር ይጠበቅብናል ማለት ነው። ሌላኛው ደግሞ እዚህ ጋር ሁለተኛው ላይ የምትመለከቱት እንግሊዝ አልፋቤት is described in listing method ይላል። ሴት ኦፍ ኦል ቫውል ይላል። ስለዚህ ሁሉንም መዘርዘር አለብን ይላችሁ። አምስቱንም ዘርዘናል። ሊስት ኮምፕሊት ማለት ይሄ ነው ከስሙ እንደምንረዳው ማለት ነው። ሌላኛው ደግሞ ፓርሻል ሊስቲንግ ሜትድ ነው። ፓርሻል ሊስቲንግ ሜትድ ብሎ ማለት ይሄ ደግሞ we use this method if a listing of all elements of a set is difficult or impossible በጣም አስቸጋሪ የሆንብንና ነገር ግን the element can be indicated clearly by listing a few of them that fully describe the set ፊው የሆኑ የስብስብ አባላቶችን በመጥቀስ እነዚያ የተቀሩትን እንዲያካተቱ ማድረግ ማለት ነው። በኮማ የሚቀጥሉትን በመዘርዘር ማለት ነው። ለምሳሌ እዚህ ጋር እንደሚታያችሁ እንደሚታያችሁ ከመቶ ያነሱ ናቹራል ነምበሮች ሲባል እዚህ ጋር እንዴት ነው የምናደርገው? 1 2 3 እና 99 ሪፕሬዘንት ያደርጋሉ የተቀሩትን ማለት ነው። ሌላው ኮማ አድርገን ዶት አድርገን ሌሎቹን ሪፕሬዘንት እናደርጋለን። ዘ ሆል ነምበርንም ስንል እዚህ ጋር ይኸውላችሁ 1 2 3 ብለን 0 1 2 3 ብለን ሌላውን በዶት እናደርጋለን ማለት ነው። ያ ፓርሻል በከፊል ማለት ነው። ፓርሻል ማለት ከፊል አይደለ? ፓርሻል ሊስቲንግ ሜትድ በከፊል እነዚሁም መዘርዘር ማለት ነው። ሌላኛው ደግሞ ምንድነው? ሌላኛው ሜትድ ደግሞ ሴት ቢልደር ሜትድ ነው። ሴት ቢልደር ሜትድ ማለት ዲፋይን ፕሮፐርቲ ሜትድ ኦፍ ዲፋይን ፕሮፐርቲ ዲፋይኒንግ ፕሮፐርቲ ያ ማለት ያን አሁን እስካሁን ስንዘረዘራቸው የነበረው በቨርባል ሜትድ እና በሊስቲንግ ኤንድ በፓርሻል ሊስቲንግ ሜትድ ስንዘረዘራቸው የነበረው ነገር በፎርም
መልኩ ማስቀመጥ ማለት ነው። በፎርም መልኩ ማስቀመጥ ማለት ነው። ያ ማለት ሴት ቢልደር ሜትድ ኢዝ ዲስክራይብድ ባይ ዘ ፕሮፐርቲ ዛት ኢዝ ሜምበር መስት ሳቲስፋይ ውስጡ ያለው አባላቶችን ባህሪ ሊያሟላ የሚገባን ፎርም መስጠት ማለት ነው። በቃ በግላሉ ይሄ ነው። በቃ ለምሳሌ እዚህ ጋር የመጀመሪያው ምን ትላለች? እዚህ ጋር ምን ትላለች? 1 2 3 እስከ 10 ይሰጠናል። ይሄ ፓርሻል ሊስቲንግ ሜተድ አይደለ? ስለዚህ ከ1 እስከ 10 ነው ያለው። ይሄን አንድ ትይዛላችሁ። ስለዚህ ምንድናቸው እዚህ ጋር ያሉት ናቹራል ነምበሮች ናቸው። ስለዚህ ኤክስ አን ኤለመንትስ ኦፍ ናቹራል ነምበር ይላል። ስለዚህ ኤንድ ኤክስ ከ11 ያነሱ ቁጥሮች ናቸው። አለቀ። ከ11 ያነሱ በፎርም መልኩ ውስጥ ያሉ አባላቶችን ባህሪ እያሟላ በፎርም መልኩ ማስቀመጥ ማለት ነው። ይሄ በፎርሙላ ማስቀመጥ ማለት ነው። ይሄ ቀላል የሆነ ሜትድ ነው ማለት ነው። ሌላኛው ኖሽንስ ኦፍ ሴት ነው። እዚህ ጋር እንድትረዱልኝ የምፈልገው ኖሽንስ ኦፍ ሴት ላይክ ታይፕ ማለት ትችላላችሁ ከፈለጋችሁ። እዚህ ጋር ብዙ አይነት የሴት አይነቶች አሉ። የመጀመሪያው እንግዲህ ኢምፕቲ ሴት ይባላል። ኢምፕቲ ሴት ማለት ባዶ ማለት ነው። እንግዲህ ባዶ ስብስብ ማለት ነው። እንግዲህ እንደምትረዱት ስለዚህ ባዶ ስብስብ ማለት ነው። እዚህ ጋር ኢምፕቲ ሴት ባዶ ስብስብ ብሎ ማለት ነው። ምን ይላል እዚህ ጋር? ኤ ሴት ዊች ዳዝ ኖት ኮንቴን ኤኒ ኢለመንት ይላል ኢዝ ኮልድ ኢምፕቲ ሴት ኦር ቮይድ ሴት ኦር ኒል ሴት ብለን እንጠራዋለን። በውስጡ ምንም አይነት አባላትን ያላካተተ ስብስብ ባዶ ስብስብ ብለን እንጠራዋለን። ኢምፕቲ ሴት ዲኖት የሚደረገው በእነዚህ ነው። ብሬስ እንከፍታለን፣ ባዶ ነው፣ እንዘጋለን። ወይም ደግሞ ዜሮ ሳይን አለች ላይክ ሰረዝ ማድረግ ነው። ለምሳሌ ይላል እዚህ ጋር ሌትስ ኤ ይላል ኤክስ ዋን ለዛን ኤክስ ለዛን ቱ ኤክስ ኢዝ ኤ ናቹራል ነምበር ይላል። እንግዲህ ተመልከቱ ኤክስ በሁለት እና በአንድ መካከል ሆኖ ነገር ግን ኤክስ ደግሞ ናቹራል ነምበር ነው፣ መቁጠሪያ ቁጥር ነው ይላል። ስለዚህ ይህ ባዶ ስብስብ ነው። ምክንያቱም መቁጠሪያ ቁጥር ማለት እንግዲህ 1 2 3 4 የተባሉ ቁጥሮች ናቸው። ለምሳሌ ክላስሩም ላይ 1 ቁጥር 2 ቁጥር ይባላል እንጂ 1.1 ቁጥር አይባልም። ለዚያ ነው መቁጠሪያ ቁጥር ገብቷችኋል። ስለዚህ እዚህ ጋር እንግዲህ ኢምፕቲ ሴት ነው ማለት ይሄ ነው። ምክንያቱም ከ1 እና በ2 መካከል ያሉ ምንም አይነት መቁጠሪያ ቁጥሮች የሉም። ስለዚህ ለዚህ ይሄን ኢምፕቲ ሴት ለምሳሌ መብረር የሚችል የሰው አካል ብንል መብረር የሚችል የሰው አካል የለም አይደለም። ስለዚህ መብረር የሚችል የሰው ልጅ እስከሌለ ድረስ ኖ ሴት ወይም ደግሞ ስብስብ የለውም፣ ባዶ ስብስብ ብለን እንጠራዋለን ማለት ነው። ሁለተኛው ፋናይት እና ኢንፋናይት ሴት ነው። ፋናይት ሴት ብሎ ማለት እዚህ ይላል ኤ ሴት ዊች ኮንሲስት ኦፍ ዲፊኒት ነምበር ኦፍ ኤለመንትስ ኮልድ ፋናይት ሴት። ያ ማለት እኛ ጠቅሰን ልንጨርሳቸው ኤ ሴት ዊች ኢዝ ኖት ፋናይት ኢዝ ኮልድ አን ኢንፋናይት ሴት። ኢንፋናይት ያልሆኑትን ደግሞ ፋናይት ያልሆኑትን ደግሞ ኢንፋናይት ሴት ብለን እንጠራለን። ቆጥረን የምንጨርሰውን ፋናይት ብለን እንትን እንላለን። ኢንፋናይት ደግሞ ቆጥረን የማንጨርሰው ለምሳሌ ናቹራል ነምበር ምንድን ነው? ኢንፋናይት ሴት ነው። ነገር ግን ናቹራል ነምበር ለዛ እንትን ስንል ይሄ ምንድን ነው? ፋናይት ነው። ይሄኛው ደግሞ ኢንፋናይት ነው። ቆጥረን የምንጨርሰው እና የማንጨርሰው ነገሮች ሲሆኑ ማለት ነው። ምን ይላል እዚህ ጋር እንግዲህ ሴት ኦፍ ናቹራል ነምበር አፕ ቱ 10 እስከ 10 ያሉ ናቹራል ነምበሮች ስንል ይሄ ሊሚትድ ነው አይደለ? 1 2 3 4 5 6 7 8 9 አለ ፋናይት ናቸው፣ ተቆጥሮ ያልቃሉ ማለት ነው። ሴት ኦፍ አፍሪካን ካንትሪ ብንል ስንት ናቸው? ወደ 50 ስንት ናቸው? የአፍሪካ ውስጥ ያሉ ሀገራቶች መጥቀስ ጠቅሰን የምንጨርሳቸው ነገሮች ሲሆኑ ፋናይት ናቸው። ኢንፋናይት ሲሆን ደግሞ ቆጥረን የማንጨርሳቸው ወይም ደግሞ ተናግረን ዲፊካልት የሆኑ ኢምፖሲብል ናቹራል ነምበር ሴት ኦፍ ናቹራል ነምበር ብትል 1 2 3 4 እያለን ስንቆጥር እንቆያለን እንጂ አንጨርሳቸውም። ስለዚህ ያንን ኢንፋናይት ሴት
ብለን እንጨርሳቸዋለን ማለት ነው። ስለዚህ ኢንፋናይት እና ፋናይት ሴት ዲፈረንሳቸው እነዚህ ነው ማለት ነው። ሪስፕሮካል ናቸው ሁለቱ። ሪስፕሮካል መሆናቸውን እንዳትረሱ ማለት ነው። ሌላኛው ምንድነው? ኢኩቫለንት ሴት ነው። እዚህ ጋር ኢኩቫለንት ሴት። ኢኩቫለንት ሴት ብሎ ማለት ምን ማለት ነው? if their elements or number are equal ምንድነው? if their elements and numbers are equal ወይም ደግሞ ዋን ቱ ዋን ኮረስፖንዳንት ተምራችኋል ከታች። አው በአዲሱ በአሮጌው ካሪኩለም ነበረ ሲደርሱ አይታችሁ ኮረስፖንዳንት ከሆነ ያ ማለት ምን ማለት ነው? ዜር ኢለመንት ኦር ነምበር አር ኢኳል በቁጥር ለምሳሌ በቁጥራቸው ብቻ እንዳይምታታባችሁ ኢኳል ሴት ከሚለው ጋር እንዳይምታታባችሁ። ኢኩቫለንት ብሎ ማለት በቁጥራቸው ብቻ ነው ተመሳሳይ፣ በአይነታቸው አይደለም። በአይነታቸው ለምሳሌ በአይነታቸውም በቁጥራቸውም ተመሳሳይ የሆኑት አሉ እነሱ ኢኳል ሴት ነው። ኢኩቫለንት ሴት ብሎ ማለት ኦብዘርቭ ዘ ቱ ፋናይት ሴት ኤ ኤንድ ቢ አር ኢኩቫለንት ብለን የምንጠራቸው ምን ሲሆኑ ነው? ውስጣቸው ያለው ነምበር ኢኳል ነምበርስ ኦፍ ኤለመንት ሲኖራቸው፣ እኩል የሆነ ሜምበር ሲኖራቸው ኢኩቫለንት ሴት ብለን እንጠራቸዋለን ማለት ነው። ኢኩቫለንት ሴት ብለን እንጠራቸዋለን ማለት ነው። ለምሳሌ ምን ይላል መሰላችሁ? ኢፍ ኤ 1 2 3 4 ቢዝ ቢ ደግሞ ሬድ ብሉ ስለዚህ በውስጡ እኩል የሆነ ነምበር ያለው ሴት ሁለት ሲሆኑ ኢኩቫለንት ናቸው የምንለው። ስለዚህ አሁን እነዚህ እኩል ናቸው፣ አራት የሆነ ነምበር ነው ያላቸው። ስለዚህ ፎር ኤለመንት ስለሆነ ያላቸው ሁለቱ ኢኩቫለንት ናቸው ብለን እንጠራለን። ነገር ግን ኢኳል ናቸው ወይ? አይደሉም። ኢኳል ብሎ ማለት ምን ማለት ነው? በቁጥርም በአይነትም ውስጡ በያዙት አይነት ዝርዝር ተመሳሳይ ከሆኑ ነው። ኤግዛክትሊ ዘ ሴም ኦር አይደንቲካል ኤለመንት ተመሳሳይ ኦርደር እንትን ቢል ችግር የለውም። ለምሳሌ 1 2 3 4 እና 4 3 2 1 እነዚህ ምንድን ናቸው? ኢኳል ናቸው። እዚህ ጋር አንድ መያዝ ያለባችሁ ነገር ምንድን ነው? ሁሉም ኢኳል ሴት ኢኩቫለንት መሆን ይችላል። ሁሉም ኢኩቫለንት ግን ኢኳል መሆን አይችልም። ገብቷችኋል አይደል? ኢኳል መሆን አይችልም። ምክንያቱም በዚህ ጋር አሁን እነዚህ ኢኳል ናቸው ማለት አንችልም። እዚህ ጋር 1 2 3 4 እና ሬድ ብሉ ግሪን ብላክ የሚሉት ኢኩቫለንት ናቸው፣ ግን ኢኳል ናቸው ማለት አንችልም። ምክንያቱም ምንድነው? በአይነታቸው የተለያዩ ስለሆኑ ማለት ነው። ስለዚህ ይሄ ነው ዲፈረንሳቸው። ሌላኛው ሰብሴት የሚለውን ዲስክራይብ ስናደርግ ምንድን ነው? እዚህ ጋር ዲስክራይብ ስናደርግ a set is said to be a subset of A is said to be a subset of B if every element of A almost also an element of B ማቴማቲካል ዲኖት ባይ እንደዚህ ነው። ስለዚህ if A is not a set of B is denoted by የውላችሁ ሰብሴት ኤለመንቷ ይችላል። ሰብሴት ማለት ይችላል ዲኖት የምትደረግበት መንገድ። ሰብሴት ከሆነ በዚህ መልኩ፣ ሰብሴት ካልሆነ ደግሞ ሰረዝ ማድረግ ነው። ከላይ ገብቷችኋል አይደል? ሰረዝ ማድረግ ነው። ስለዚህ ሰብሴት ብሎ ማለት ይሄ ነው። ያ ማለት ሰብሴት ብሎ ማለት ምን ማለት ነው? የኤ አጠቃላይ የኤ እዚህ ጋር አሁን ኤ ይላል። ኤ ሰብሴት ኦፍ ቢ ስንል የኤ እንዳጠቃላይ ቢን የሚያካትት ሆኖ ነገር ግን የቢ ኤለመንቶች ኤን የማያሟሉ ከሆነ ይሄን ምንድን እንለዋለን? ሰብሴት ብለን እንጠራዋለን ማለት ነው። ሰብሴት ብለን እንጠራዋለን። ሰብሴት ብለን እንጠራዋለን። ለምሳሌ እዚህ ጋር ኤ 1 2 3 ነው ብንል፣ ከዚያ ደግሞ 1 2 ኤ ሰብሴት ኦፍ ኤ ነው ብንል፣ ሲሚላር አደር ሰብሴትስ ኦፍ ኤ አር እንደዚህ ነው ብንል፣ ስለዚህ ትክክል ነው ማለት ነው። 1 2 ኤ ሰብሴት ኦፍ ኤ ናቸው ማለት ነው። ስለዚህ ሰብሴት መሆን ይችላሉ። ኤኒ ሰብሴት ኢዝ ኤ ሰብሴት ኦፍ ኤኒ ሴት ኢዝ ኤ ሰብሴት ኦፍ ኢትሰልፍ ይችላል። ሁሉም ስብስብ የራሱ ሰብሴት ነው፣ የራሱ ስብስብ ነው። ያ ማለት አሁን ለምሳሌ 1 2 3 ድጋሚ 1 2 3 ስንል የራሱ ሰብሴት ነው አይደል? ስለዚህ የራሱ ስብስብ ነው ማለት ነው። ኢምፕቲ ሴት ሰብሴት ኦፍ ኤቭሪ ሴት። ኢምፕቲ ሴት መያዝ ያለባችሁ ኢምፕቲ ሴት የሁሉም ስብስብ ነው። ኤቭሪ ሴት የሁሉም ሴት
ስብስብ ውስጥ ኢምፕቲ ሴት አለ ማለት ነው። ሌላኛው ዚስ ኢፍ ኤ ሴት ኤ ኢዝ ኢንፋይናይት ዊዝን ኤን ኤለመንት ዜን ኤ ነምበር ኦፍ ሰብሴት ኢዝ ቱ ዘ ፓወር ኦፍ ኤን። በውስጡ ያሉትን ሰብሴቶች እንትን ለማለት ስትፈልጉ ቱ ዘ ፓወር ኦፍ ኤን አድርጋችሁ ማወቅ ትችላላችሁ። ቱ ዘ ፓወር ኦፍ ኤን አድርጋችሁ ሰብሴቶቹን ለአጠቃላይ ማወቅ ትችላላችሁ ማለት ነው። ለምሳሌ አሁን የዚህን እዚህ ጋር አሁን ተዘርዝሮላችኋል። እነዚህ እዚህ ጋር አሁን 3 ናቸው። የነዚህ ሰብሴቶቹ ናቸው አይደለ? ስለዚህ እነዚህን ሰብሴት ለማወቅ ከፈለጋችሁ ምንድነው የምታደርጉት? 1 2 3 1 2 3 3 ኤሌመንት ነው አይደል? ቱ ዘ ፓወር ኦፍ ኤን ቱ ዘ ፓወር ኦፍ 3 አድርጋችሁ ስንት ነው? 8 ማለት ነው። ቱ ዘ ፓወር ኦፍ 3 አድርጋችሁ ስንት ማለት ነው? 8 አይደለ? አባዙት እዚህ 1 2 3 4 5 6 7 8 እስከ እንትን እንዳረሱ ኢምፕቲ ሴትን እንዳረሱላችሁ። ስለዚህ ስንት ሴት አለው ማለት ነው? 8። ስለዚህ ሰብሴቶችን ለማወቅ ስትፈልጉ ምንድነው ብዛታቸውን ቱ ዘ ፓወር ኦፍ ኤን አድርጋችሁ ማግኘት ትችላላችሁ። ሌላኛው ፕሮፐር ሴት ነው። ፕሮፐር ሴት ብሎ ማለት ደግሞ እንደ የላችሁ ፕሮፐር ሴት ብሎ ማለት እንደ ሰብሴት ነው። ግን እዚህ ጋር ምንድነው ላይክ ሲ ምልክት እና ከስር የቅድ ሰብሴት ሲሆኑ ከስር ሰረዝ ነገር አለ። ይችኛዋ ግን ሰረዝ የለባትም እንደዚሁ ብቻ ነው ማለት ነው። ስለዚህ ይሄ የሚለየው ከዚያኛው እንዴት ነው የምትሉ ከሆነ ምንድነው የሚለየው? ምንድነው ከሰብሴት የሚለይበት ምክንያት ከሰብሴት የሚለይበት ምክንያት ማለት ነው። የሚለይ ሶሪ ቅድም ሰብሴት ላይ ምንድነው የኤ ስብስብ ቢ ሊያካትት ይችላል። ገብቶ ማካተት አለበት። ግን የቢ የኤ ላይ ሊያካትትም ላያካትትም ይችላል። እዚህኛው ላይ ሲሆን ግን የኤ ስብስብ ኤ ፕሮፐር ሰብሴት ቢ ከሆነ ቢ በምንም ተአምር የኤ ስብስብ ሊሆን አይገባም ማለት ነው። ለምሳሌ በአንዱ ወይም መብለጥ አለበት ወይም ማነስ አለበት ማለት ነው። ለምሳሌ እዚህ ጋር ምን ይላል? ኤ 257 ተሰጥቷል። ቢ ደግሞ 257 ተሰጥቷል። ስለዚህ የኤ ቢ ላይ ይገኛል፣ የቢ ግን ኤ ላይ ይገኛል። 8 ስለሌለች ማለት ነው። ስለዚህ ፕሮፐር ሰብሴት ማለት እንችላለን። ይሄ ሰብሴትም ነው። ገብቷችኋል አይደለ? ፕሮፐር ሰብሴትም ነው። ነገር ግን 8 ባትኖር ኖሮ ፕሮፐር ሰብሴት አይኖርም። ምክንያቱም የኤ ቢ ላይ መገኘት አለባቸው፣ ነገር ግን የቢ ኤ ላይ መገኘት የለባቸውም። ፕሮፐር ሰብሴት ዋና ኮንሴፕቱ እዚህ ጋር ምን 3 የተጠቀሱ ነገሮች አሉ። ፎር ኤኒ ሴት ኤ ኢዝ ኖት ኤ ፕሮፐር ሴት ኦፍ ኢትሰልፍ የራሱን ሰብሴት መሆን አይችልም። ምክንያቱም የሁለተኛው ሰብሴት በአንድ መለየት ወይም መብለጥ አለበት ነው። ነምበር ኦፍ ቅድም ነምበሮችን በውስጡ ያሉ አባላቶችን ስንጠቅስ ቱ ዘ ፓወር ኦፍ ኤን ነው የሰብሴት ነው ያልነው። ይሄኛው ደግሞ ቱ ዘ ፓወር ኦፍ ኤን ማይነስ 1 ይሆናል። ያ ማለት ኢትሰልፍ የሚለው ስለተቀነሰ ነው። ራሱን አያካትትም አንድ ስለሚቀነስ ማለት ነው። ኢምፕቲ ሴት ኢዝ ሰብሴት ኦፍ ኤኒ ሴት ብለናል። ስለዚህ ኢምፕቲ ሴት አንዱ ስብስቡ ይሆናል ማለት ነው። ስለዚህ እንደ አጠቃላይ እናንተ ስለዚህ ያልገባችሁ ነገር ካለ ወይም ደግሞ ሊስተካከል ይገባዋል ብላችሁ የምታስቡት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሰንብቱልኝ ማለት ነው። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳይረሳ። አመሰግናለሁኝ።